እንዴት ናችሁ? የዩቲዩብ ተከታታዮች በያላችሁበት ሰላምታ ይድረሳችሁ። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። የዮሴፍ በቀለ ሁሉ በእርሱ ሆነልኝ የሚለው መዝሙር አብረን እንሰራለን። ኢንትሮ አስተዛጀቡን ደግሞ መግቢያ ላይ ያለውን አስተዛጀብ አብረን እንመለከታለን። አብረን እናያለን እንዴት እንደምትሰራ። በጣም ሲምፕል የሆነ ኢንትሮ ነው። ስለዚህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎችም ደግሞ ሼር አድርጉ። ሙዚቃ መማር ለሚፈልጉት ማለት ነው ሼር አድርጉላቸው። ስለምትከታተሉኝ አመሰግናችኋለሁ። ቀጥታ ወደ ቪዲዮ። ሾርት ላይ ለቅቄላችሁ ነበር ዛሬ የምሰራበትን ማለት ነው። ዛሬ አሁን ደግሞ ሙሉን እናያለን ማለት ነው። እንዴት ብሪጁ እንዴት እንደሚሰራ እያንዳንዱን እናያለን ማለት ነው። ሶ ቀጥታ ወደ ቪዲዮ ነው የምንገባው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እላችኋለሁ። ቪዲዮውን ደግሞ ላይክ አድርጋችሁ ጀምሩ። ምክንያቱም እናንተ ላይክ ስታደርጉ ብዙዎች ጋር ሙዚቃ ትምህርት ኪቦርድ መማር ለሚፈልጉ ቪዲዮ ይደርሳል ማለት ነው። ስለዚህ ላይክ አድርጉ፣ ሼር ማድረግም እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ እንሄዳለን። እንዲሰራ የምትፈልጉት መዝሙር ካለ ደግሞ ይህንን ኢንትሮ እንዲሰራልን እንፈልጋለን የምትሉ ስለ ኪቦርድ ማወቅ የምትፈልጉትን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ያው በዛ ቀጣይ ላይ ይዤ እመጣለሁ ማለት ነው። ስለምትከታተሉኝ በጣም ነው አመሰግናችሁ። ቀጥታ ወደ ቪዲዮ። እሺ ዛሬ ያመጣሁት ከላይ እንዳያችሁት የዮሴፍ በቀለን ሁሉ በእርሱ ሆነ የሚለውን ማለት ነው። ስለዚህ ሁሌ እንደምላችሁ መጀመሪያ ትራንስፖዙን ማወቅ አለብን። የአንድ ዘማሪ ትራንስፖዝ ወይ የመዝሙሩን ትራንስፖዝ ማግኘት አለብን ማለት ነው ያ ዘማሪ ሲዘምር። አለበለዚያ ልንገጥም አንችልም ከዘማሪው ጋር ወይ ተግባብተን መጫወት አንችልም ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁት ትራንስፖዙን ማግኘት ነው ማለት ነው። ስለዚህ እሱን እናገኛለን። ስለዚህ ሁለተኛ የምናገኘው ደግሞ ምንድነው? ሪትሙን ማግኘት አለብን። ያው ችክችካ ነው። እሱን መርጣችሁ ማዘጋጀት አለባችሁ። እኔ እዚህ ጋር የራስን አዘጋጅቻለሁ ችክችካ ማለት ነው። እንደምታዩት በዚህ ነው የምንሰራው። እንትኑንም ትራንስፖዝንም -4 ላይ ነው ያለው አዘጋጅቻለሁ ማለት ነው። ትራንስፖዝ እንዴት ማግኘት እንደሚቻል ደግሞ በዛኛው ቪዲዮ ስለሰራሁኝ እዚህ ላይ መደጋገም አያስፈልግም። በሌሎች ቪዲዮዎች ውስጥ የሰራሁታል ትራንስፖዝ እንዴት ማግኘት እንደሚቻል እሱን ማየት ትችላላችሁ። ትራንስፖዝ ለማግኘት ግን ዛሬ ቪዲዮ እንዳይረዝምባችሁ ቀጥታ ወደ ኢንትሮ ለመግባት ፈልጌ ነው። ስለዚህ ሪትሙን አገኘን፣ ሌላ ደግሞ ትራንስፖዙን አገኘን ማለት ነው። ሌላ የሚቀረን ምንድነው? ስኬሉን ማወቅ ነው። ስኬሉ ሁሉ በእርሱ ሆነ የሚለው ስኬል ፊብዝ ነው ማለት ነው። ስለዚህ እሱንም ማግኘታችሁን እንዳትረሱ ማለት ነው። ሁሉ ጊዜ ፊብዝ ላይ ነው ያለው። ስለዚህ በዚህ አይነት አግኝተናል። ሶሪ ፊብዝ ላይ ነው የሚያርፈው ማለት ነው። እዚህ ጂ ላይ ማለት ነው። በሲ ቤተሰብ ስንጫወት በሲ ሜጀር ስንጫወት ጂ ላይ ያርፋል እዚህ ጋር ማለት ነው። እዚህ ላይ ያርፋል። ስለዚህ ቀጥታ አንዴ መዝሙሩን እንስማውና ብሪጁን ዋናው ከመዝሙሩ እንስማና ቀጥለን እንሰራለን ማለት ነው። እስኪ እንስማው። እንደሰማችሁት ነው። በብራስ ነው የተሰራው። በዚህ ነው የተሰራው። እንዴት ነው? ከጂ ነው የምንጀምረው ማለት ነው። አንድ ልስራውና ከዛ በኋላ እንትን እላችኋለሁ።
ይሄ መዝሙሩ መሃል ላይ ያለው እጀባ ነው። ግን ኢንትሮም ኖርማሉ ይሄ ነው። ቼለችም ራስን የጨመርኩት። እሺ ስለዚህ በዚህ መንገድ ነው የሚሰራው። ስኬት ነው የምንጀምረው፣ ከጂ ነው የምንጀምረው ማለት ነው። ቮይሱን ልቀይርላችሁና እሺ ከዚች ይጀምራል ማለት ነው። ከዚች ከጂ ተጀምሮና ጂ ኢ ዲን ጃምፕ አድርገን እዚች ጋር ሲን እነካለን ማለት ነው። ደግመን እዚህ ጋር ታያችኋል ብዬ አስባለሁ። በጣም ሲምፕል፣ በጣም ቀላል ነው። በደንብ ይዩት። እዚች ጋር ካረፍን በኋላ እንደገና እቺን እነካታለን። ከዛ እቺን በቃ ከዛ በኋላ ዲን እነካትና አሁንም ድጋሚ እንሰራታለን። አርገን የመጀመሪያውን ጨርስና ከዛ በቃ ሁለተኛ እቺ ናት። ይታያችኋል። ኤ ዲ ሲ ኤም ማለት ነው የምንነካው ማለት ነው። ከዛ በኋላ እቺን ወዲያው ነው የምታጡ አርጋችሁ እጥፍ ነው የምታረጓት። ከዛ በኋላ መጨረሻውን ይታያችኋል። እስኪ እንደገና ሶሪ እቺን ከዲ ነው የምትጀምሩት። ብሎ እዚች ጋር ያልቃል። ከዛ ሁሉ በእርሱ ሆነልኝ ብሎ ይቀጥላል ማለት ነው። እስኪ እንደገና እንሰራለን። ስለዚህ ሪትሙን አንስተን እስኪ አንዴ እንሞክራለን። እንዳያችሁት ነው። በዚህ መንገድ በቀላሉ ይሰራል ማለት ነው። ስለዚህ አሁን ለምሳሌ ሁሉ በእርሱ ሆነልኝ ስል እጀባው ይሄ ነው ማለት ነው። አዝማችሁ ገና ሲገባ ሁሉ በእርሱ ሆነልኝ ቀላል ነው። ከጂ ትጀምራላችሁ ማለት ነው። ከጂ ነው የምትጀምሩት ማለት ነው። አያችሁ ወይ? በዚህ ሽቦይስ ሞክሞክ ነው። ሁሉ በእርሱ ሆነልኝ፣ ሁሉ በእርሱ ሆነልኝ፣ እንደ ከታሸ ስል አልሆነብኝም፣ ጌታ አሸነፈልኝ። እቺጋ አርጋችሁ ትጨርሳላችሁ ማለት ነው። ስለዚህ እጀባ በጣም ሲምፕል ነው።
በዚህ አይነት በቀላሉ መስራት ይቻላል ማለት ነው። ያው በአንዱ እጄ ካሜራ ስለያዝኩኝ ትንሽ እጄም በጣም ደክሞኛል ማለት ነው። ስለዚህ በዚህ መንገድ በቀላሉ ኢንትሮን መስራት ትችላላችሁ። ግን መርሳት የሌለባችሁ ትራንስፖዙን ማግኘት፣ ሪትሙን መምረጥ፣ ስኬሉን ማወቅ አለባችሁ። እነዚህ በጣም መሰረታዊ ነገሮች ናቸው። ፍጥነቱንም ደግሞ ያው ቴምፖውን ማስተካከል ነው። ይህንን ካስተካከላችሁ ሌላው ደግሞ በደንብ ማዳመጥ ነው። ኢንትሮውን በደንብ አድርጋችሁ መዝሙሩን መስማት ያስፈልጋል። ሲያጀው መዝሙሩን በደንብ ማወቅ አለባችሁ ማለት ነው። ይሄ ነው ለዛሬ አዘጋጀውላችሁ። እስከዚህ ሰዓት ድረስ ስለተከታተላችሁኝ በጣም ነው ማመሰግናችሁ። ቀጣይ የሚለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ፣ የደወል ምልክቷንም ጫኗት፣ ላይክ አድርጉ። ይሄንን ቪዲዮ ለሌሎቹም ደግሞ ሼር አድርጉላቸው። ስለተከታተላችሁኝ በጣም አመሰግናለሁ። ሐሳባችሁም ደግሞ ኮሜንት አስቀምጡልኝ፣ አበረታታኛል። መልካም ጊዜ